ኤርፖርቶች ባሉባቸው አካባቢዎች ብዙ ሰዎች እንግዲህ በኤርክራፍቶቹ ሲነሱና ሲያርፉ በሚያወጡት ድምፅ ያው እንደሚረበሹ ይታወቃል። በዚህም ደግሞ በዋነኝነት የሚጠቀሰው የለንደን ሂትሮ ኤርፖርት ነው። ይህ ኤርፖርት የሚገኘው ለንደን ውስጥ ነው። ስቲል ከከተማ ወጣ ብሎ ቢገኝም ግን በዙሪያው ከጊዜ ብዛት በጣም ብዙ ቤቶች በመሰራታቸው ምክንያት በቤቶች አናት ላይ እያለፈ ነው አውሮፕላኑ የሚያርፈው ማለት ነው። ያው በቪዲዮ ላይ ከላይ እንደማስገባላችሁ ግን በዛ አጋጣሚ በዛ አካባቢ የሚኖሩ ሰዎች በተለያየ ጊዜ ተጠይቀው እንደለመዱትና እንደውም ሞር ኢንጆይ እንደሚያደርጉበት የተለያየ አስተያየት ሰጥተው ነበረ ማለት ነው። በኢትዮጵያ ደግሞ በጎሮ በሰሚት እና በቦሌ ቡልቡላ አካባቢ እስቲ የምትኖሩ ሰዎች አስተያየት ሰጡበት። ኤርክራፍቶች ሲነሱና ሲያርፉ ይረብሿችኋል ወይንስ ኖርማል ነው? ለምዳችሁታል? እስቲ ይህን ነገር ኮሜንት ላይ ጻፉልኝ። በዚህ አጋጣሚ አውሮፕላኖች ሞር ሊፍት የሚጠቀሙት ሲነሱ ስለሆነ ሲነሱ ሞር ከፍተኛ የሆነ ፓወር ያወጣሉ፣ ከፍተኛ የሆነ ድምፅ አላቸው ሲያርፉ ከሚያወጡት ይልቅ ማለት ነው። ፎሎ እያደረጋችሁኝ ይመቻችሁ።